በዛ አጋጣሚ ልጁ 4 አመት እስከሚሞላው ድረስ እኔ እንትላለሁ እቆጥራለሁ ማለት የሷን ወራ ማምጫ ጊዜ አጣለሁ አደገኛው ጊዜ ከመቼ እስከ መቼ ነው ብዬ አስቀምጫታለሁ ከዛ በኋላ 4 አመት ሙሉ አደገኛው ቀን ጠብቃት ታረግበት እሷ ግን ይሄን ነገር አታውቅም እኔ መቁጠር ራሱ አታውቅም የታዳለች ሐኪም ቤት ኦኬ ሳታውቅ ኖ እንትኑ ወሊድ ቀረብላ ኦኬ እሺ አሁን ይሄን ሁላ ደብቀዋለች ሐኪም ቤት ከዳ ታማክራለች መሰል ማታ የሆነ ነገር ተናገረች በልቧ ያሰበችውን ባፋታ ታወራለች በልቧ የሆነ ነገር ታሰበች የሷን ብቻ መጠበቅ ነው ያለብኝ ከዛ ግልጽ ናት ታወራለች ከዛ ቆይ ግድል ማለት እንደዚህ እንደተጨወክብኝ ከሌላ ሰው አርግጂ አሽከም ሄላለች ዝም አልኩ ምንም ነገር የለም ግን ያሰበችውን እርግጠኛ እንትን ተላለች ዝም አልኩኝ አሁንም ከዛ 2017 ሚያዝያ 3 ቀን ምን ከዚህ በኋላ አሁን ስራ ለመስራት ፈለኩኝ የህቷ ልጅ አመጣሁኝ አንቺም ስራሽን ስሪ እኔም ደግሞ እየተባረርኩኝ ለስራ ይቺ ልጅ ይሄን ሱቅ ተያዙ እሺ ተባባል እሺ አለች ከተማመነ በኋላ ወርም እንጃ ታይሆናት ይቺ ልጅ እንዴት አምናሃት እዚህ ሱቅ ትቀመጣለች እኔ ነኝ የምሰራው እሱ አይደለች ተማመንኩ ምንድነው ብሰራ ምን ችግር እህትሽ ነች የእህትሽ ልጅ ነች ተብቅለቀር ተነጣላ ይዘህብኛል አለች ይህቷ ልጅ እኔ ይሄ ምንድነው ይሄን ያለች ምክንያት የዛኛውን የድሮውን ሐሳብ ወደኔ እንትን ለማለት ስለፈለገችና ነኝ እንጂ ይህቷ ልጅ ነች እንዴት ይህቷ ልጅ እኔ ይዛለሁ ተጣሉ ያቺም ልጅ አባረርኩኝ ወጣሁኝ 6 ወር ተቀመጥኩ ሱቅ 6 ወር ተቀመጥ ሱቅ 6 ወር ተቀመጥኩ ማለት 6 ወር ብቻ አልገባም 6 ወር ቤት ሱቅ ተቀመጥ የኔ ንብረት አይመስላትም ጭራሽ የኔ ንብረት እጇ ተገባ ለማባከል ለመስጠት ለመርጨት ነው እኔ እንዱ ባዶን እንድቀረው ፈልገው ግን የኔ ንብረት የሷ ንብረት ነበር